በዋትስአፕ በቴሌግራም እና በሌሎች የመልእክት መላላኪያ ፕላትፎርሞች የሚፈጸሙ የሳይበር ጥቃቶችን አስመልክቶ የቀረበ የጥንቃቄ መልእክት። ሰላም ውድ ቤተሰቦቻችን፣ ይህ ሞገድ ቲቪ ነው። አብራችሁን ስለምትቆዩም እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑም እንጠይቃለን። ወደ ጥንቅሩ እናልፋለን። የኢንፎርሜሽን መረብ ደህንነት አስተዳደር በሀገራችን የዲጂታል ትስስር መስፋፋትን ተከትሎ በዋትስአፕ በቴሌግራም እና በሌሎች የመልእክት መላላኪያ ፕላትፎርሞች አማካኝነት በዜጎች ላይ የሚሰነዘሩ የሳይበር ጥቃቶችና የማጭበርበር ድርጊቶችን በአሳሳቢ ሁኔታ መጨመሩን ተናግሯል። በአሁኑ ወቅት በሀገራችን የሚካሄዱ የተለያዩ ሲምፖዚየሞች፣ የዓለም አቀፍ መድረኮችና የኦንላይን ስብሰባዎችን እንደ መልካም አጋጣሚ በመጠቀም የሳይበር ወንጀለኞች እነዚህን ሁነቶች ስም ለሐሰተኛ ድርጊቶቻቸው መጠቀሚያም እያደረጉት ይገኛሉ። እነዚህ አካላት የማህበረሰቡን የግል መረጃ ለመስረቅ፣ የባንክ ሂሳቦች ለመመዝበር እና የዲጂታል ደህንነትን ለማናጋት በተቀናጀ መልኩ እየሰሩ መሆኑን አስተዳደሩ በክትትልና በምርመራ አረጋግጧል። እነዚህ የሳይበር ጥቃቶችን ማህበረሰቡ ትኩረት የሚሰጣቸው ተፈላጊና ወቅታዊ የሆኑ ጉዳዮችን መነሻ በማድረግም እንደሆነ እየተነገረ ይገኛል። አጭበርባሪዎቹ ለሲምፖዚየም ተሳታፊዎች የተዘጋጀ ነፃ የኢንተርኔት ፓኬጅ፣ ልዩ የስራ ቅጥር ወይም ይህ የስብሰባ መሳተፊያ ሊንክ ነው ከፍተው ይግቡ የሚሉ አሳሳች ማራኪ መልእክቶችን በማሰራጨት ተጠቃሚዎች በመልእክቱ ውስጥ የተካተተውን ሊንክ እንዲጫኑ ያደርጋሉ። ይህ ድርጊት ተጠቃሚው ሳያውቀው ወደ አጥፊ ተልዕኮ ወዳላቸው ድህረ ገጾች እንዲያመራና ለጥቃት ተጋላጭ እንዲሆን የሚያደርግ የመጀመሪያ ወንጀለኞች እርምጃ እንደሆነም አስተዳደሩ ገልጿል። ጥቃት አድራሾቹ የአንዳንድ ግለሰቦች የግንዛቤ እጥረትና ትኩረት ማጣት የተነሳ የሚላኩላቸውን ሊንኮች፣ መልእክቶች በጥንቃቄ የመመርመር እድላቸው አነስተኛ መሆኑን ተከትሎ ወንጀለኞቹ ይህንን ሁኔታ እንደምቹ አጋጣሚም በመጠቀም ይገኛሉ። ይህ አይነቱ ጥቃት ከግለሰቦች መረጃ ስርቆት ባለፈ በእጃቸው የሚገኙ ሚስጥራዊ መረጃዎች በጠላፊዎች እጅ እንዲወድቁ በማድረግ እና በሀገር ደህንነት ሉዓላዊነት ላይ ከፍተኛ አደጋ የሚጋርጥ መሆኑን አስተዳደሩ አሳስበዋል። በዚህ ተጠቃሚዎች የተላከላቸውን ሊንክ ሲጫኑ ወይም የተጠየቁትን መረጃ ሲሞሉ የዋትስአፕ የቴሌግራም አካውንት ወዲያውኑ በጠላፊዎች ቁጥጥር ስር እንዲውልም ያደርጋል። ወንጀለኞቹ አንዴ የአንድን ሰው አካውንት ከተቆጣጠሩ በኋላ የተለጠፈውን አካውንት በመጠቀም በተጎጂው ስም ለቅርብ ወዳጅ ዘመዶች፣ ለስራ ባልደረቦች ድንገተኛ ችግር አጋጥሞኛል የሚሉ የሐሰት የገንዘብ ድጋፍ ጥያቄዎችን ይልካሉ። ይህም ድርጊት በማህበረሰቡ መካከል ያለውን መተማመን ከመሸርሸሩ ባለፈ ከፍተኛ መጠን ያለው ገንዘብ በማጭበርበር እንዲመዘበር በማድረግ መጠነ ሰፊ የኢኮኖሚ፣ የስነ ልቦና ጉዳት እያደረሰም ይገኛል። የተጠቀሱት መሰል የሳይበር ደህንነት ስጋቶች ለመቀነስ የመንግስትና የግል ተቋማት እንዲሁም ማህበረሰቡ ከመቼውም ጊዜ በላይ ከፍተኛ ጥንቃቄ ሊያደርጉ እንደሚገባ ኢንፎርሜሽን መረብ ደህንነትም አሳስበዋል። የማይታወቁ ወይም ካልተረጋገጡ አድራሻዎች በዋትስአፕ በቴሌግራም እና በሌሎች መድረኮች የሚላኩ ሊንኮች ካለመክፈት ባለፈ አጠራጣሪ መልእክቶችም ሲደርሱ ወዲያውኑ ሪፖርትና ብሎክ በማድረግ የጥቃቱን ስርጭት መግታትም እንደሚቻል አሳስቧል። በተጨማሪም ማንኛውም አይነት ሚስጥራዊ የይለፍ ቃል ወይም በስልክ የሚላክ ማረጋገጫ ኮድ ለማንም አካል አለመስጠት፣ እንዲሁም እያንዳንዱ ተጠቃሚ በተለይም ማህበረሰቡ በመተግበሪያ ላይ የሁለትዮሽ ማረጋገጫ በአስቸኳይ እንዲተገብርም መክሯል። ይህ የቴክኖሎጂ መረጃ ጠላፊዎች ግለሰቦች አካውንት በቀላሉ እንዳይቆጣጠሩ የሚያደርግና በተጨማሪም የደህንነት ቁልፍ የሚስጥር አስተማማኝ የመከላከያም ዘዴ መሆኑ ተናግሯል። ዜጎች ይህንን ቀላል ግን ውጤታማ የሆነ የደህንነት ጥንቃቄ ተግባራዊ በማድረግ ራሳቸውን በቴክኖሎጂ ከታገዙ የማጭበርበር ድርጊቶች ሊታደጉና የሳይበር ወንጀለኞችን ሴራ ሊያከሽፉ እንደሚገባም የኢንፎርሜሽን መረብ ደህንነት አስተዳደር ተናግሯል። በመጨረሻም አስተዳደሩ እነዚህ የሳይበር ወንጀለኞች በሕግ ተጠያቂ ለማድረግ ከሚመለከታቸው የጸጥታና የፍትህ አካላት ጋር በቅንጅት እየሰራም እንደሚገኝ ተነግሯል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ እናመሰግናለን።